ሰላም እንዴት ናችሁ ጋይስ? ዛሬ አብረን የምናየው በቅርቡ ሲኦሲ ላይ የመጣ ጥያቄዎችን ነው አብረን የምናየው ማለት ነው። የመጀመሪያው ኤክሴል ላይ ፔይሮል ኤምፕሎይ ፔይሮል ካልኩሌት እናደርጋለን። በዚህኛው ፎር የኤምፕሎይ ኢንፎርሜሽን ተሰጥቶናል። ከዛ የምንፈልገው ኢንካም ታክስ፣ ፔንሽን ኮንትሪቢዩሽን፣ ቶታል ዲዳክሽን፣ ኔት ፔይ ኦር ኔት ሳላሪ ካልኩሌት እንድናደርግ አዞናል ማለት ነው። እዚች ጋር ግን እንዴት ካልኩሌት እንደምናደርግ ኦር ካልኩሌት ማድረግ እንደምንችል አስቀምጦልናል ማለት ነው። ኢንካም ታክስ ለማግኘት ቤዚክ ሳላሪ ታይምስ ታክስ ሬት ማይነስ ዲዳክሽን በዚህኛው ፎርም ኢንካም ታክስ እናገኛለን። ፔንሽን ደግሞ ቤዚክ ሳላሪ ታይምስ 0.7 ነው። በ0.7 እናባዛለን ዘንድ ፔንሽን እናገኘዋለን ማለት ነው። ቶታል ዲዳክሽን ደግሞ ኢንካም ታክስ ፕላስ ፔንሽን ሁለቱም ኢንካም ታክስም ፔንሽንም ከኛ ላይ ስለሚደረጉ የነኚህ ድምር ቶታል ዲዳክሽን ነው። ኔት ሳላሪ ኦር ኔት ፔይ ደግሞ ቤዚክ ሳላሪ ማይነስ ቶታል ዲዳክሽን ከቤዚክ ሳላሪያችን ቶታል ዲዳክሽን ስንቀንስ ኔት ፔይ ኦር ኔት ሳላሪ እናገኛለን ማለት ነው። በሀገራችን ሕግ በዚህኛው ፎርም ዲዳክሽን እና ታክስ ሬትን እናገኘዋለን ማለት ነው። ከ600 በታች የሚከፈላቸው ሰራተኞች ምንም ታክስ ሬት የላቸውም፣ የሚቀነስባቸው ዜሮ ነው ማለት ነው። ከ600 እስከ 1650 ያለው ደግሞ 10% ይቆረጥባቸዋል። በገንዘብ ደግሞ 60 ብር ይቆረጥባቸዋል ማለት ነው። ከ1000 3200 15% ሬት ታክስ ሬት ይቆረጥባቸዋል። በገንዘብ ሲሰላ ይሄኛው ደግሞ 142 ከ50 ሳንቲም ይቆረጥባቸዋል። ከ3200 1 እስከ 5250 ያሉት ደግሞ 20% ይቆረጥባቸዋል። በገንዘብ 302 ከ50 ሳንቲም ይቆረጥባቸዋል። ከ5251 እስከ 7800 የሚከፈላቸው ሰራተኞች ደግሞ 25% ይቆረጥባቸዋል። ታክስ ሬት በገንዘብ ሲሰላ ደግሞ 565 ይቆረጥባቸዋል። ከ7801 እስከ 10900 መካከል የሚከፈላቸው ሰራተኞች ደግሞ 955 ብር ይቆረጥባቸዋል ማለት ነው። ከ10900 በላይ ደሞዝ የሚከፈላቸው ሰራተኞች ደግሞ በገንዘብ 1500 ይቆረጥባቸዋል ማለት ነው። ይሄኛውን ፎርማት ኤክሴል ላይ እናስገባለን። ከዛ ኢንካም ታክስ፣ ፔንሽን፣ ቶታል ዲዳክሽን ኤንድ ኔት ፔይ ካልኩሌት እናደርጋለን ማለት ነው። ይሄን ለማድረግ ምንድነው የምናደርገው? ኤክሴል ኦፕን እናደርጋለን። ኤክሴል ኦፕን ካደረግን በኋላ እዚች ጋር እንጽፋለን ማለት ነው። አሁን እኔ እዚች ጋር አዘጋጅቼ ስላለው ቀጥታ ወደ ተዘጋጀው ፎርማት እንሄዳለን ማለት ነው። በዚህኛው ፎርም የሰራተኛን ኢንፎርሜሽን በዚህ ፎርም አዘጋጅቻለሁ። ከዛ ምንድነው የምናደርገው? ኢንካም ታክስ ካልኩሌት እናደርጋለን። ኢንካም ታክስ ካልኩሌት ለማድረግ ደግሞ የትኛው ላይ ነው ዲፔንድ የምንሆነው? እሱ የሰጠን እቺኛዋ ላይ ነው ዲፔንድ የምንሆነው ማለት ነው። እቺኛውን እስኪ ፊት ለፊት እናስቀምጣት። ኢንካም ታክስ ካልኩሌት ለማድረግ ኤፍ ፋንክሽን ነው የምንጠቀመው ማለት ነው። እዚች ኤፍ ፎክስ የምትል ፋንክሽን ጋር እንመጣለን። ከዛ ኤፍ እንመርጣለን። ዘን ኦኬ ብለን እዚች ጋር ነው ክሬት የምናደርገው ማለት ነው። ኢንካም ታክስ ክሬት ለማድረግ ቤዚክ ሳላሪ ኦር ሳላሪ ታይምስ ታክስ ሬት ማይነስ ዲዳክሽን ነው ብለናል። ኢፍ ቤዚክ ሳላሪያችን ከ600 በታች ከሆነ ዘን ቫልዩ ትሩ የሚሆነው ቤዚክ ሳላሪ ታይምስ ታክስ ሬት ደግሞ ከ600 በታች ከሆነ ዜሮ ነው ማለት ነው። ማይነስ ታክስ ሬቱ ዜሮ ከሆነ ደግሞ ቶታል ዲዳክሽኑ ምንድነው የሚሆነው ማለት ነው? ስንት ነው የሚሆነው ማለት ነው? ዜሮ ይሆናል ማለት ነው። ዘን ቫሉ ፎልስ የምትለው ጋር እንመጣለን። ዘን እቺኛው እዚች ጋር መጠን ክሊር እናረጋታለን። እቺኛውን ባዶ ለማግኘት እዚች ጋር ኤፍ የምትለው ላይ ክሊክ እናረጋለን። አሁንም ኤፍ ቤዚክ ሳላሪያችን ከ1650 በታች ከሆነ ደግሞ ቫልዩ ትሩ የሚሆነው ቤዚክ ሳላሪ ታይምስ ታክስ ሬት ከዚህ በታች ከ1650 በታች የሚያገኙት ደግሞ ስንት ፐርሰንት ነው የሚቆረጥባቸው ማለት ነው? 10% ማለት ደግሞ ወደ ቁጥር ሲቀየር 0.1 ነው። ማይነስ በገንዘብ ሲሆንስ 60 ይቀነስበታል ማለት ነው። ዘን እዚች ጋር እንመጣና ክሊር እናረጋታለን። ከዛ ኢፍ ቤዚክ ሳላሪያችን ሌዛን 3200 ከሆነ ደግሞ ቤዚክ ሳላሪ ታይምስ ከ3200 በታች ከሆነ ደግሞ 15% ነው የሚቆረጥበት ማለት ነው። ስለዚህ 15 ማለት ደግሞ ወደ ቁጥር ስንቀይረው 0.15 ቀነስ ገንዘብ እዚች ጋር 142.5 ዘን እዚች ጋር መጠን ክሊር እናረጋታለን። ከዛ አሁንም ኢፍ ቤዚክ ሳላሪ ሌዛን
5250 ከሆነ ቤዚክ ሰላሪ ታይምስ ሬት 0.2 20% ማለት 0.2 ሲቀነስ 0.2 ሲሆን ደግሞ 302.5 ዘን እዚች ጋር እንመጣና እንዳሁኑ ክሊር እናረጋታለን። ኢፍ ቤዚክ ሰላሪ ሌዛን 7800 ዘን ቫልዩ ትሩ የሚሆነው ቤዚክ ሰላሪ ታይምስ ታክስ ሬት ደግሞ 0.25 ሲቀነስ 565 ዘን እዚች ጋር እንመጣና ክሊር እንላለን። አሁንም ኢፍ ቤዚክ ሰላሪ ሌዛን 10900 ከ10900 በታች ከሆነ ደግሞ ቫልዩ ትሩ የሚሆነው ኢንካም ታክሳችን የሚሆነው ቤዚክ ሰላሪ ታይምስ ታክስ ሬት 0.3 ሲቀነስ ይሄኛው ይሆናል ማለት ነው 955 እዚች ጋር እንመጣና ክሊር እንላለን። አሁን ከ10900 በላይ ከሆነ ደግሞ ቤዚክ ሰላሪ ከዚህ በፊት ሌዛን ስንል ነበር አይደል? አሁን ግሬተር ዛን 10900 ከሆነ ኢንካም ታክሳችን የሚሆነው ቤዚክ ሰላሪ ታይምስ 0.35 ሲቀነስ 1500 ይሆናል ማለት ነው። ከዛም በኋላ እዚች ጋር መጠን ኦኬ እንላለን ማለት ነው። ከዛ ሁሉም ላይ አፕላይ እንዲያደርግልኝ እቺኛውን ይዤ ወደ ታች እጎትታታለሁ ማለት ነው። ፔንሽን የምናገኘው ደግሞ የጡረታ የምናገኘው ደግሞ እንዴት ነው? የቤዚክ ሰላሪያችን 7% ነው ማለት ነው። ይሄ ደግሞ ኢኳል ሳይን እንላለን። ቤዚክ ሰላሪ ታይምስ 7% ማለት ደግሞ 0.07 ነው ማለት ነው። ከዛ ኢንተር እንላለን። ዘን ሁሉ ላይ አፕላይ እንዲያደርግ እዚች ጋር መተን ደብል ክሊክ እናደርጋለን ወይ እንጎትታለን። ቶታል ዲዳክሽን ኢኳልስ ቱ ቶታል ዲዳክሽን ሁሉም ከኛ ላይ የሚቀንስ ስለሆነ ምንድነው የምናደርገው? ኢንካም ታክስ ፕላስ ፔንሽን ነው የሚሆነው ማለት ነው። ኢኳል ሳይን ኢንካም ታክስ ፕላስ ከዛ ኢንተር እንላለን። ይሄኛውን ሁሉ ላይ አፕላይ እንዲያደርግልን እቺኛውን ይዘን እንጎትታለን። ኔት ፔያችን ደግሞ ኦር ኔት ሳላሪያችን ደግሞ ቤዚክ ሳላሪ ሲቀነስ ቶታል ዲዳክሽን ኔት ፔይ ኦር ኔት ሳላሪ ይመጣልናል ማለት ነው። ኢኳል ሳይን ቤዚክ ሳላሪ ሲቀነስ ቶታል እንደዚህ እንላለን። ከዛ ደብል ክሊክ እዚች ጋር ብናደርግ የሁሉም ካልኩሌት ያደርግልናል ማለት ነው። ፔይሮል በዚህኛው ፎር ጨርሰናል። ሌላኛው የምናየው ደግሞ ዳታቤዝ አፕሊኬሽን ኦን ማይክሮሶፍት አክሰስ ላይ የምንሰራቸው ስራዎች ይኖራሉ። ምንድነው የምለው? ታስክ 2 ላይ አክቲቪቲ 1 ክሪኤት ዳታቤዝ ባይ ሲኦሲ አዲስ አበባ ኤኤ ብራንች ዳታቤዝ ኤንድ ሴቭ ኦን ዴስክቶፕ። በዚህኛው ስም ምን እናደርጋለን? ዳታቤዝንም ክሬት እናደርጋለን ማለት ነው። የት ነው ክሬት የምናደርገው? ዴስክቶፕ ላይ ሲኦሲ የሚል ፎልደር ክሬት ይደረጋል። እዛ ውስጥ ነው ሴቭ የምናደርገው ማለት ነው። ስለዚህ ቺኛዋን በዚህኛው ስም ዳታቤዝ ኔም ክሬት እናደርጋለን ማለት ነው። ከዚያስ ቴብሎችን 7 ቴብሎችን ክሬት እናደርጋለን። ልደታ፣ አቃቂ፣ ተግባሬድ፣ ምስራቅ፣ ዊንጌት፣ አዲስ ኤንድ ንፋስ ስልክ ብራንች የሚሉትን ክሬት እናደርጋቸዋለን። ዘን አዲሽናሊ እነኚህን ነገሮች ደግሞ አንድ ላይ ሊንክ የምናደርግበት ሁሉንም ሪሌሽንሺፕ ክሬት የምናደርግበት ኦር አስ ኮንጃክሽን የምንጠቀመው ሲኦሲ አዲስ አበባ ሄድ ኦፊስ የሚለውን ቴብል ክሬት እናደርጋለን ማለት ነው። ከዛም በኋላ እነኚህን ነገሮች ሙሉ በሙሉ እንሰራለን ማለት ነው። አክቲቪቲ 3 ላይ ሴት ኤምፕሎይ ሴክስ ኦር ሲምፕሊ ጀንደር ማለት እንችላለን። ዳታ ታይፑ የታወቀ ነው፣ ቴክስት ነው የሚሆነው። ፊልድ ሳይዙ 1 ኤንድ ቫሊዴሽን ሩል ደግሞ ይሄኛውን እንጠቀማለን ማለት ነው። ከዚህ ውጪ እንዳያስገባ እናደርጋለን። ለኤምፕሎይ ሳላሪ ዳታ ታይፕ ፎርማቱ ምንድነው መሆን ያለበት ማለት ነው? ጀነራል ነምበር ነው የሚሆነው ማለት ነው። ክሪኤት ኮሬክት ሪሌሽንሺፕ ቢትዊን ዘም ሪሌሽንሺፕ ክሬት እናደርግለታለን። አድ 3 ሳምፕል ዳታ ቱ ዘ ጊቨን ቴብልስ ለቴብሎቹ ሙሉ በሙሉ ምንድነው የምናደርገው? 3 ዳታዎችን ኢንሰርት ሳምፕል ዳታዎችን ኢንሰርት እናደርጋለን። ክሪኤት ኤ ፎርም ፎር ልደታ ኤንድ ዊንጌት ብራንችስ ዊዝ ዘ ሪስፔክቲቭ ኔም ለልደታ እና ዊንጌት ዳታ ኢንትሪ ፎርም ክሬት እናደርግለታለን ዊዝ ሪስፔክቲቭ ኔም ይላል። ልደታ ዳታ ኢንትሪ ፎርም ኦር ዊንጌት ዳታ ኢንትሪ ፎርም ብለን ሴቭ እንላለን። ከዛ ክሪኤት ኤ ኩዌሪ ዛት ዲስፕሌይ ፊሜል ኢምፕሎይስ ኢን ልደታ ብራንች ውስጥ ያሉ ኢምፕሎይስ ካሉት ኢምፕሎይስ ፊሜል ኢምፕሎዮችን ሴሌክት ኩዌሪን ክሬት እናደርጋለን ማለት ነው። ሌላኛው ደግሞ ክሬት ኤ ኩዌሪ ዛት ዲስፕሌይ ኢምፕሎይስ ዞስ ሁ ሃቭ ላፕቶፕ ፍሮም ምስራቅ ብራንች ከምስራቅ ብራንች ላፕቶፕ ያለውን ኢምፕሎይ
ኩዌሪ እናደርጋለን። ሌላኛው ክሪኤት ሪፖርት ፎር ዊንጌት ብራንች ኤምፕሎይ ኤንድ ሴቭ ኢት ባይ ዊንጌት ሪፖርት እናዘጋጃለን ማለት ነው። ከዛ ምንድነው የምናደርገው? በመጀመሪያ ደረጃ ዳታቤዝ ክሬት እናደርጋለን ማለት ነው። ዳታቤዝ ክሬት ለማድረግ አክሰስ ነው ኦፕን የምናደርገው። ስታርት በተን ላይ ክሊክ እናደርጋለን። ከዛ አክሰስ ብለን እንጽፋለን። ከዛ በዚህኛው ፎርም ይመጣል ማለት ነው። እዚች ጋር ዳታቤዝ ኔማችን እንሰጣለን ማለት ነው። ምን ተብለናል? ሲኦሲ ዳታቤዝ ኔሙ ማን ነው? ሲኦሲ አዲስ አበባ ብራንች ዳታቤዝ የሚለውን ስም እንሰጠዋለን ማለት ነው። ከዛ እዚች ጋር ስም እንጽፋለን። እዚች ጋር የዳታቤዛችን ኔም እናስገባለን ማለት ነው። ከዛ የት ዴስክቶፕ ላይ ሲኦሲ በሚለው ፎልደር ላይ ክሬት እናደርጋለን ማለት ነው። ዘን እዚች ጋር ሲኦሲ አዲስ አበባ ኤኤ ብራንች ዳታቤዝ የሚለውን ክሬት አድርገናል። ዘን እዚች ጋር ክሬት የምትለውን በተን ክሊክ እናደርጋለን። ዳታቤዛችን በዚችኛዋ ፎርም ክሬት ሆኗል። ከዛ እዚች ጋር እንመጣለን። ዳታቤዝ ክሬት እንላለን። ዳታቤዝ ኔም እናስገባለን ልደታ። ከዛ ኦኬ እንላለን። ዘን አትሪቢዩቶቹ እዚህ ጋር አላስቀመጠልንም። አትሪቢዩቶቹን ኦር ፊልድ ኔም እዚህ ጋር አላስቀመጠልንም። ነገር ግን እኛ በራሳችን አትሪቢዩት ኦር ፊልድ ኔም እንሰጣለን። ወይም ደግሞ እዚህ ጋር የተለየ አንዳንድ ነገሮችን የሚጠቁሙ ነገሮችን አስቀምጠዋል ማለት ነው። ኤምፕሎይ ሴክስ ስላለ ጀንደር እንዳለ የታወቀ ነው። ኤምፕሎይ ሳላሪ የሚል ነገር አለ። ስለዚህ ሳላሪ እንዳለ የታወቀ ነው። እንዲሁም ደግሞ ላፕቶፕ የምትል እዚች ጋር አለች። ስለዚህ ኢኩዊፕመንት ኤምፕሎዩ ሊኖረው የሚችለው ነገር ይኖራል ማለት ነው። ኢኩዊፕመንት ኦር ዲቫይስ ኔም ብለን ልንሰጠው እንችላለን ማለት ነው። ስለዚህ እዚች ጋር እንመጣና በራሳችን ዲዛይን እናደርጋለን። እዚህ ላይ ግን አስፈላጊ የሆኑ ነገሮችን እንወስዳለን ማለት ነው። ለምሳሌ እዚች ጋር ልደታ አይዲ የቴብሉ ኔም ልደታ ስለሆነ ልደታ አይዲ ዳታ ታይፑ ቴክስት ነው የሚሆነው። ከዛም በኋላ ኤምፕሎይ ኔም ከዛ ጀንደር ቴክስ ኦር ጀንደር ዳታ ታይፑ ሳይዙ ምን መሆን አለበት? አንድ መሆን አለበት። ቫሊዴሽን ሩሉ ደግሞ ኤም ኦር ከኤም እና ኤፍ ውጪ ሊቀበል እንዳይችል አድርግ ተብለናል ማለት ነው። ስለዚህ እዚች ጋር እንመጣና ቺኛዋ ፊልድ ሳይዙ ምንድነው ስንት ነው የምትሆነው? አንድ ትሆናለች። ቫሊዴሽን ሩል ላይ ኤም ኦር ኤፍ እንላለን ማለት ነው። ዘን ቫሊዴሽን ቴክስት ፕሊዝ ኢንሰርት ኦንሊ ኤይዘር ኤም ኦር ኤፍ እንላለን ማለት ነው። ሌላኛው ኢኩዊፕመንት ቀጥሎ ያለው ሳላሪ ኤምፕሎይ ሳላሪ ኦር ሳላሪ ማለት እንችላለን። የሳላሪ ዳታ ታይፕ ምንድነው? ከረንሲ ግን ፎርማቱን ምን አድርግ ተብለናል? ጀነራል ነምበር ላይ እናደርጋለን ማለት ነው። ሌላ ራሳችን መጨመር የምንችለው ሬስ ማለት እንችላለን። እንደዚች እናደርጋለን። እንዲሁም ደግሞ ፎን ነምበር ከዛችኛዋን ሴቭ እናደርጋለን። ሁለተኛ ቴብል ክሬት ለማድረግ ምንድነው የምናደርገው? እዚች ጋር ክሊክ እናደርጋለን። ዘን ቴብል ከዛችኛው ቪው የምትለው ክሊክ ላይ ክሊክ እናደርጋለን። ከዛ አቃቂ ዘን እዚች ጋር አቃቂ አይዲ ዳታ ታይፕ ቴክስት ይሆናል። ኤምፕሎይ ኔም ኤምፕ ኔም እንበል ቴክስት። ከዛ ጀንደር እዚች ጋር እንመጣና ቺኛዋ አንድ ትሆናለች። ቫሊዴሽን ሩል ላይ ኤም ኦር ኤፍ እንላለን ማለት ነው። ዘን ኢኩዊፕመንት ከዛ ሳላሪ ዳታ ታይፑ ምን ይሆናል ማለት ነው? ሜምበር ይሆናል። ከዛ ካሬንሲው ማነው የፎርማቱ ጀነራል ላይ ይሆናል ማለት ነው። እዚች ጋር አድሬስ ፎን ነምበር። ሌላኛው ቴብል ተግባር ሄድ። ሌሎችም በዚህኛው ፎርም ክሬት እናደርጋለን። ከጨረስን በኋላ እንገናኝ። በዚህ ፎርም ሰባቱን ክሬት ካደረግን በኋላ ደግሞ እንደ ኮንጃክሽን ኦር ሁሉንም አንድ ላይ ሊያገናኝ ሪሌሽንሺፕ ክሬት ለማድረግ የምትችለው እቺኛዋን ቴብል ክሬት እናደርጋለን ማለት ነው። ዘን እዚች ጋር እንመጣለን። ከዛ እንደ ቅድሙ ቴብል እንላለን። ቴብል ኔም እዚች ጋር እናስገባለን ማለት ነው። ከዛ ኦኬ እንላለን። ይሄኛውን ፕራይመሪ ኪ ስለሚያስፈልገው ለሁሉም ፕራይመሪ ኪ ስጡ ስለተባለ እቺኛዋ ትገባለች። ሄድ ኦፊስ አይዲ እንበል ይሄኛውን። ስለዚህ ይሄ
እዚህኛው ቴብል ፕራይመሪ ኪ ይሆናል ማለት ነው። ከዛም በኋላ ከሁሉም ቴብሎች ፕራይመሪ ኪ ተመሳሳይ እንወስዳለን ማለት ነው። ከዚህኛው እቺኛውን የዚህኛው ፕራይመሪ ኪ ከዚህኛው ቴብል ፕራይመሪ ኪ ልደታ አይዲ ስለሆነ እቺኛውን እንወስዳለን ማለት ነው። ዳታ ታይፑ ሁሉ ነገሩ ተመሳሳይ ነው የሚሆነው ማለት ነው። እዚች ጋር ቴክስት ትሆናለች። ቀጥላ ያለችው አቃቂ እቺኛዋንም ፕራይመሪ ኪዋን እንወስዳለን እዚች ጋር ፔስት እናደርጋለን። አሁንም ከተግባረድም ፕራይመሪ ኪውን እንወስዳለን። ከዛ እዚህ ጋር መጠን ፔስት እናደርጋለን። ከዛ ይሄኛውን ሙሉ በሙሉ ሴቭ እናደርጋለን። ቀጥሎ ያለው ስራ ምንድነው? ሪሌሽንሺፕ ክሬት ማድረግ። ይሄኛውን ሙሉ በሙሉ ሴቭ ካደረግን በኋላ ክሎዝ እናደርጋቸዋለን ማለት ነው። ሪሌሽንሺፕ ክሬት ለማድረግ ደግሞ የት ነው የምንሄደው? ዳታቤዝ ቱልስ ጋር እንመጣለን። ከዛ ሪሌሽንሺፕ ዘን ሁሉንም ቴብሎቹን እንወስዳለን። ዮሲ ሄድ ኦፊስ አዲስ አበባ የምትለዋ መሃል ነው መሆን ያለባት ማለት ነው። ስለዚህ እቺኛዋን እንደዚች እናደርጋለን ማለት ነው። ዘን ከዛም በኋላ ምንድነው የምናደርገው? ፕራይመሪ ኪያቸውን ከዚህ ጋር ከሚመስላቸው ጋር እናገናኘዋለን ማለት ነው። አሁን ለምሳሌ ይሄ ንፋስ ስልክ አይዲ ንፋስ አይዲ የምለውን እዚች ጋር መተን ፈልገን ነው የምናገኘው ማለት ነው። ከዚህ ጋር እናገናኘዋለን። ለምሳሌ ይሄኛውን ይዘን እንጎትታለን። ከዛ ንፋስ ከምለው ጋር እናገናኘዋለን። ይሄ ተመሳሳይ ስለሆነ አሁን ኢንፎርስ እያልን ክሬት እንላለን። አሁን ሪሌሽንሺፕ ክሬት ተደርጓል። አዲስ አይዲ የምትለው እዚች ጋር አለች። እዚህ ጋር ካለው ጋር እናገናኘዋለን ማለት ነው። ከዛ ኢንፎርስ የምትለው እነኚህን ክሊክ እናደርግበታለን። ዊንጌት አሁንም ከዚህ ይዘን እዚህ ጋር ካለው ጋር እናገናኘዋለን ማለት ነው። እነኚህን ሶስቱን ቼክ ቦክሶች ቼክ እናደርጋለን ማለት ነው። እዚህ ጋር ያለውንም እንደዛው ዘን በዚህኛው ፎርም ሪሌሽንሺፕ ክሬት አድርገን ጨርሰናል ማለት ነው። ከዛ ይሄኛውን ሴቭ አድርገን እንወጣለን። አሁን ይሄኛውን ክሎዝም ማለት እንችላለን ሴቭ ካደረግን በኋላ። ዘን ቀጥሎ ያለው ሪሌሽንሺፕ ክሬት ካደረግን ምንድነው የምናደርገው? አድ 3 ሳምፕል ዳታ ቱ ዘ ጊቨን ቴብልስ። ለተሰጡ ቴብሎች ሙሉ በሙሉ ምንድነው የምናደርገው? ሶስት ዳታዎችን ኢንተር እናደርጋለን ማለት ነው። እዚች ጋር እንመጣለን። ለምሳሌ እዚች ጋር መጠን ዳታ እናስገባለን ማለት ነው። ለአዲስ አይዲ ኤዲ አንደርስኮር 001 ዩዘር ኔም መሐመድ ጀንደር መሐመድ ሜል ነው። ዘን ኢኩፕመንት ላፕቶፕ ሳላሪ 12000 አድሬስ እዚሁ አዲስ አበባ ይኖር እሱ አዲስ አበባ አድሬሱ ሜክሲኮ እንበል ሜክሲኮ ነምበር 09 እንደዚህ እናስገባለን። ሁለተኛ ኤዲ አንደርስኮር 002 ከበደች ፊሜል ነች። የያዘችው ፒሲ እንበል ደሞዟ 14500 የምትኖረው እሷ ልደታ ትኖር። ከዛ ስልክ ቁጥሯንም እናስገባለን ማለት ነው። ቀጥሎ ኤዲ አንደርስኮር 003 ደመቀ ሜል የያዘው ኢኩፕመንት ኬብል እንበል ቡራዩ ይኖር እሱ ደግሞ። ከዛ ስልክ ቁጥሩን እናስገባለታለን ማለት ነው። በዚህኛው ፎርም ለሁሉም ቴብሎች ኢንፎርሜሽን በዚህች ጋር እናስገባለን ማለት ነው። በዚህኛው ፎርም ለሁሉም ዳታ አስገብተን መጠናል። ነገር ግን ያልገባው ለማን ነው? ለሄድ ኦፊስ። ለሄድ ኦፊሱ አልገባም። ዝም ብለን እስኪ ዳታ እናስገባ። ለሄድ ኦፊስ እስኪ ዳታ እናስገባ። አሁን ወደ ሌላ ማለፍ ብንፈልግ አያሰልፈንም። you cannot add or change record because it is related record is required in ልደታ ቴብል ይላል። ልደታ ብቻ አይደለም ሁሉም ቴብሎች ላይ ተመሳሳይ የሆነ ያስፈልጋል ማለት ነው። ከነዚህ ሶስቶች አንዱ እዚህ ጋር መግባት አለበት ማለት ነው። ለምን? ሪሌሽንሺፕ ክሬት ስላደረግን ማለት ነው። ስለዚህ እዚች ጋር ኤልአይዲ ሊድ አንደርስኮር 001 አቃቂ ጋር ኤኬ አንደርስኮር 002 የፈለግነውን ማስገባት እንችላለን። ተግባረድ ቲኢጂ አንደርስኮር 003 ኦር 001 ምስራቅ ኤምአይ ኤስአር አንደርስኮር 001 ዊንጌት ደብሊው ኢኤን አንደርስኮር 001 አዲስ ኤዲ አንደርስኮር 002 ንፋስ ስልክ ኤንአይኤፍ አንደርስኮር 003 ይሄንን አሁን ይወስድልኛል ማለት ነው። በዚህኛው ፎርም ለሁሉም ዳታ
አስገብተን ጨርሰናል ማለት ነው። ሶ ቀጥል ክሬት ኤ ፎርም ፎር ልደታ እንደ ዊንጌት ለዊንጌት እና ለልደታ ዳታ ኢንትሪ ፎርም ክሬት እናደርግለታለን ማለት ነው። ዳታ ኢንትሪ ፎርም ክሬት ለማድረግ አንዱ ልደታ ስለሆነ ልደታ ላይ ክሊክ እናደርጋለን። ክሬት እንላለን። ከዛ ዳታ ፎርም ዊዛርድ የሚለውን እንመርጣለን። እዚች ጋር ለልደታ ስለሆነ ሁሉንም እንወስዳለን። ኔክስት አሁን እዚች ጋር የሆነ ነገር አድ ማድረግ ስለምፈልግ ሞዲፋይ ዘ ፎርምስ በተኖችን አድ ማድረግ ስለፈለግኩ ሞዲፋይ ዘ ፎርምስ የሚለው ላይ ክሊክ አደርጋለሁ። ዘን ፊኒሽ። ከዛ ቺኛዋን ትንሽ ስፔስ ስለምፈልግ ወደ ታች ጎትታታለሁ። ከዛ በተን አድ አደርጋለሁ። እዚች ጋር ከናቪጌሽን ሪከርድ አንዱን ትወስዳላችሁ። የምትፈልጉት ምናልባት ጥያቄ ላይ ካለ የምትፈልጉትን ትወስዱታላችሁ ማለት ነው። ኔክስት ፊኒሽ እንላለን። ሌላኛው በዚህኛው ፎርም ከኦፕሬሽን ደግሞ አድ ኒው ሪከርድ የሚለውን እንመርጣለን። ፊኒሽ እንላለን። በዛኛው ፎርም ለሌሎቹም ክሬት እናደርጋለን። እንደዚሁ አድ እናደርጋለን ማለት ነው። ሴቭ ክሎዝ ኦር ኦፕን ፎርም የሚለውን መምረጥ እንችላለን። በዚህኛው ፎርም አድ እናደርጋለን። ከዛም በኋላ ምንድነው ማድረግ ያለብን? እቺኛዋን ሴቭ እናደርጋለን ማለት ነው። ዘን ምን ብለን ነው ሴቭ ማድረግ ያለብን? ልደታ ዳታ ኢንትሪ ፎርም ሴቭ እንላለን። ከዛ እንወጣለን። ለሌላው ለዊንጌትም በዛኛው ፎርም ዊንጌት የሚለው ላይ ክሊክ እናደርጋለን። ዘን አድ አድርገን እዚች ጋር ፎርም ኔሙን እዚች ጋር እናስቀምጣለን ማለት ነው። ዊንጌት ዳታ ኢንትሪ ፎርም ማለት እንችላለን ማለት ነው። ከዛም በኋላ ፊኒሽ እላለሁ። እዚች ጋር እንዳሁኑ የምፈልጋቸውን ነገሮች እዚች ጋር አድ አደርጋለሁ። ዳታ ኢንትሪ ፎርም በዚህኛው ክሬት አድርገናል። ለሁለቱም እዚህ ጋር አለ ማለት ነው። አሁን ሴቭ እንላለን። ከዛ አዲስ ዳታ ማስገባት ከፈለግን እዚች ጋር ልደታ ቴብል ላይ አድ ማድረግ ከፈለግን ልደታ ዳታ ኢንትሪ ፎርም የሚለው ላይ ደብል ክሊክ እናደርጋለን። ዘን አድ ሪከርድስ የምትለው ላይ ክሊክ ስናደርግ አዲስ ያመጣልናል። ከዛ ልንሞላ እንችላለን። እንዲሁም ደግሞ ዊንጌት ዳታ ኢንትሪ ፎርም ላይም ደብል ክሊክ አድርገን አዲስ ክሬት ማድረግ ከፈለግን በዚህኛው ፎርም ዳታ እናስገባለን ማለት ነው። ሌላኛው ክሬት ኩዌሪ ዛት ዲስፕሌይ ፊሜል ኢምፕሎይስ ኢን ልደታ ብራንች ውስጥ ያሉ ፊሜል ኢምፕሎዮችን ኩዌሪ እንሰራለን ማለት ነው። ወደዚህ እንመለሳለን። ከዛ ክሬት ኩዌሪ ለመስራት ክሬት ኩዌሪ ዲዛይን ከየትኛው ብራንች ነው ያለው? ከልደታ። ስለዚህ ልደታ ላይ ክሊክ እናደርጋለን። ዘን አድ እንላለን። ይሄኛውን ክሎዝ እናደርገዋለን። ከዛ እዚህ ጋር ያሉትን ኢንፎርሜሽኖች በሙሉ እንወስዳለን። ዘን ፊሜል ኢምፕሎይ ስለዚህ ኢምፕሎይስ ሴክስ ጋር እንመጣለን። ከዛ ፊሜል ስለሆነ በኤፍ ብቻ ስላስገባን ኤፍ ላይ ክሊክ ኤፍ እንጽፋለን እዚች ጋር። ከዛ ራን ብንል ፊሜል ኢምፕሎይ ብቻ ያመጣልናል ማለት ነው። ስለዚህ ይሄኛውንም ሴቭ እናደርጋለን። ፊሜል ኢምፕሎይ ፍሮም ልደታ። ሌላኛው ደግሞ ክሪኤት ኩዌሪ ዛት ዲስፕሌይ ኢምፕሎይ ዞስ ሁ ሃቭ ላፕቶፕ ፍሮም ምስራቅ ከምስራቅ ላፕቶፕ ያላቸውን ኢምፕሎዮችን ኢምፕሎይ ዲስፕሌይ የሚያደርግ ኩዌሪ ክሬት አድርግ አለኝ። ስለዚህ ምንድነው የምናደርገው? ክሬት እንገባለን። ዘን ኩዌሪ ዲዛይን ከየት? ከምስራቅ። ስለዚህ ምስራቅ እንመርጣለን። አድ ከዛ ይሄኛውን ካንስል እንላለን። ሁሉንም ኢንፎርሜሽኖችን እንወስዳለን። ዘን ኢኩፕመንት የምትለዋ እዚች ጋር ክሊክ እናደርጋለን። ዘን ላፕቶፕ ብለን እዚች ጋር እንጽፋለን ላፕቶፕ። ከዛ አሁን እቺኛዋን ራን ብንላት ላፕቶፕ ያላቸውን ዩዘሮች በሙሉ ያመጣልናል ማለት ነው። ላፕቶፕ ኢምፕሎይ ሁ ሃቭ ላፕቶፕ ፍሮም ምስራቅ ብለን ሴቭ ልናደርግ እንችላለን ማለት ነው። የመጨረሻው ደግሞ ክሬት ሪፖርት ፎር ዊንጌት ብራንች ኢምፕሎይ ኤንድ ሴቭ ኢት ባይ ዊንጌት ሪፖርት ነው ክሬት የምናደርግላቸው ለዊንጌት ብራንች ሰራተኞች በሙሉ ማለት ነው። ይሄን ደግሞ እንዴት ነው የምናደርገው? እዚህ ጋር ክሬት እንላለን። እዚህ ጋር መተን ዊንጌት ላይ ክሊክ ብናደርግ ይመረጣል። ከዛ ሪፖርት ነው ክሬት ስለምናደርግ ሪፖርት ኩዌሪ እዚህ ጋር ሪፖርት ዊዛርድ የምትለውን እንመርጣለን። ከዛ ከዊንጌት ቴብል ነው ሁሉንም አትሪቢዩቶችን ወስዳለሁ። ከዛ ኔክስት ላለው በኮሉምናር ወይስ በቴቡላር ፎርም ይሁንልኝ በምንፈልገው ልናደርግ እንችላለን። ከዛ እዚች ጋር ዊንጌት ሪፖርት በሚለው ስም ስጡ አለ። ዊንጌት ሪፖርት እንላለን። ፊኒሽ እንላለን። የዊንጌት ኮሌጅ ብራንች ሰራተኞች እዚህ ጋር አለ ማለት ነው። ለዛሬ ያዘጋጀነው ቱቶሪያል እዚህ ላይ ያበቃል። ቪዲዮ ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። አመሰግናለሁ።